الله والصلاة والسلام على رسول الله ودو الموتيتوች አሁን ያለውት መካ ከተማ የአባ ጅፋር ወቅፍ አጠገብ ናት። እንደምታጽፉ ወቅፍ السلطان محمد بن داود አባ ጅፋር أحد ملوك الحبشة من سنة 1295 ዓመተ ሂጅራ እስከ 1353 ዓመተ ሂጅራ ወቅፍ የተደረገ ነውና አላህ ይቀበላቸው ይላል ረሂመሁላህ። አባ ጅፋር የኢትዮጵያኑ ሁጃጆች መካ ከተማ ላይ ይህን መሰለ አስተዋጽኦ አድርገዋል። ውድ ወንድሞች እህቶች፣ እኛስ ለእስላም ምን አበርክተናል የሚለውን ጥያቄ ራሳችን መጠየቅ አለብን። ናም ለኚህ ታላቅ ንጉስ ሀገር ውስጥ እስላምን ላስፋፉ፣ ዑለማን ለخدሙ፣ ላገለገሉ፣ ለድረሳት ትልቅ ቦታ ለዑለማ ትልቅ ቦታ የነበራቸው፣ ለእስላም እጅግ ፍቅር የነበራቸው፣ ለሐጅ ወደ መካ ለሚመጡ ኢትዮጵያውያን ሁጃጆች እንዳይቸገሩ፣ እንዳይጎዱ፣ እንዳይጎሳቆሉ አስበው ይህን የመሰለ ህንፃ ተገንብቷል። የእሳቸው ወቅፍ ነው። ውድ ወንድሞች እህቶች፣ የአባ ጅፋርን ስም ሲነሳ የትኛውም አጋጣሚ ቢሆን ረሂመሁላህ ማለትን የትኛውም ሙስሊም ኢትዮጵያ ሊዘነጋው አይገባም። አባ ጅፋር አላህ ይዘንላቸው፣ አላህ ይወደዳቸው፣ በጀነት አላህ ያስደስታቸው እያል እሳቸው ለእስላም ያበረከቱትን ነገር ደግሞ ያሁኑ እሳቸውን ሞዴል በመከተል አሁን ያሉ ባለሀብቶች ለእስላም ምን ወቅፍ አበርክታቸዋል? እስኪ ባለሀብቶች በሀብታችሁ ምን ሰራችሁ? የትኛውን መስጂድ ገንብታችሁ ወቅፍ አደረጋችሁ? የትኛውን የንግድ ማዕከል ወቅፍ አድርጋችኋል? ገቢው ለእስላም እንዲውል ልታስብበት ይገባል። ይኸው አባ ጅፋር ወደ አኺራ ሄደዋል። ስማቸው ግን እስካሁን ይነሳል፣ ይጠቀሳል፣ ይቀጥላል ወደፊትም። ስለዚህ ውድ ኢትዮጵያውያን መካ ላይ ከቻል መዲና ላይ ካልሆነ ሀገር ላይ እንኳን ቢሆን ለእስላም ወቅፍ የሚሆንና ቋሚ አገልግሎት የሚሰጥ ስራ ልንሰራ ይገባል እላችኋለሁ። በስተመጨረሻ አሁንም አባ ጅፋር ረሂመሁላህ አላህ ይዘንላቸው፣ አላህ ይወደዳቸው፣ ኸይር ስራቸውን በኸይር መዝግባቸው አላህ ያስፍርላቸው። መሰሎቻችንን እሳቸውን የመሰሉትንም አሁን አላህ ያብዛልን እላለሁ። ፈጀዛኩሙላህ ኸይር።